አሰላሙ አለይኩም እንዴት ናችሁ? በዛሬ ቪዲዮ የማሳያችሁ ጉግል ላይ ሰርች ያደረግናቸውን ነገሮች እንዴት ነው በቀላሉ ዲሊት ማድረግ የምንችለው የሚለውን የማሳያችሁ ይሆናል። እሺ እንጀምር። መጀመሪያ ወደ ጉግል አፕ ነው የምንገባው። እዚህ ጋር እንደምትመለከቱት ፊት ለፊት ላይ የጉግል አፕ አለ እዚህ ጋር። እሱን ተጭነን እንገባለን ማለት ነው። እሱን ተጭነን ከገባን በኋላ እዚህ ጋር የፕሮፋይል ምልክት አለች ማለት ነው። በቀስት ምልክት ላሳያችሁና እዚህ ጋር በቀስት ምልክት አሁን ላሳያችሁ። እዚህ ጋር የፕሮፋይል ምልክት አለች። እቺ ምንድናት? አሁን የካዩት ኤ ነው የሚለው የእናንተ በተለያየ ስፔሊንግ ሊሆን ይችላል። እሱን ተነካላችሁ። እሱን ከነካም በኋላ እዚህ ጋር ሰርች ሂስትሪ የሚል አለ። እዚህ ጋር ሰርች ሂስትሪ የሚል አለ። እሱ ምንድነው? እስካሁን ጉግል ላይ ሰርች ያደረግናቸው ነገሮች በአጠቃላይ የተቀመጡበት ነው ማለት ነው። እሱ ስንገባ ነው እስካሁን ጉግል ላይ ሰርች ያደረግናቸው ነገሮች የምናገኘው። ስለዚህ ሰርች ሂስትሪ የሚለውን እሱን እነካለን። እሱን ከነካም በኋላ አሁን እያመጣልን ነው። ያው እንደምትመለከቱት እስካሁን ጉግል ላይ ሰርች ያደረግናቸው ነገሮች እዚህ ጋር አስቀምጦልናል ማለት ነው። አሁን እዚህ ጋር ቱዴይ የሚለው ምንድነው? እዚህ ጋር ቱዴይ የሚል አለ። እሱ ምንድነው? ትናንትና ሰርች ያደረኳቸው ነገሮችን ነው እዚህ ጋር አስቀመጠልኝ። እዚህ ጋር ደግሞ የስተርዴይ የሚል አለ። የስተርዴይ የሚታገኛላችሁ። አሁን እዚህ ጋር የስተርዴይ የሚለው ትናንትና ሰርች ያደረኳቸው ነገሮችን ነው። እንዲህ ያላችሁ በቃ ስትወርዱ የተለያዩ እናንተ ሰርች ያደረጋችሁ ነገሮች እንዳለ በየቀናቸው ማለት ነው። እዚህ ጋር ኤት ሜይ ይላል። ስለዚህ በቃ አሁን ሜይ 8 ላይ ያደረኳቸውን ሰርቾችን እዚህ ጋር እየዘረዘረልኛለሁ። እንግዲህ እናንተ ሰርች ያደረጋችሁትን ነገርና ከነቀኑ ያስቀምጥላችኋል ማለት ነው። አሁን እናንተ ለምሳሌ አሁን እኔ ትናንትና ሰርች ያደረኩትን ነገር መደለት ፈለኩኝ እንበል እና ለምሳሌ አንድ ነገር ብቻ መደለት ከፈለጋችሁ መጀመሪያ ሰርች ያደረጋችሁትን ነገር ትፈልጉታላችሁ። አሁን እኔ የግድግዳ ሰዓት ኢን እንግሊሽ የሚለውን እሱን ሰርች ያደረኩትን መደለት ከፈለኩኝ አንዱን ብቻ መደለት ከፈለኩኝ እዚህ ጋር የኤክስ ምልክት አለች። እዚህ ጋር እንደምትመለከቱት የኤክስ ምልክት አለች። እሷን መንካት ነው። እሷን ስነካት ይደልቷል ማለት ነው። እሺ እንደልቷል። ያው እንደምትመለከቱት አሁን ደልቶኛል ማለት ነው። ስለዚህ እናንተ ሰርች ያደረጋችሁት አንድ ነገር ብቻ አንድን ሰርች ያደረጋችሁት ነገር መደለት ከፈለጋችሁ ያ ሰርች ያደረጋችሁት ነገር ከፈለጋችሁት በኋላ እዚህ ጋር አጠገቡ የኤክስ ምልክት አለች። እሷን ስነካ ይደልትልናል ማለት ነው። ሌላኛው ደግሞ መደለቻ ዘዴ ምንድነው? እዚህ ጋር ዲሊት የሚል አለ። እሱን ስንነካው እንደዚህ አራት ነገር ያመጣልናል። የመጀመሪያው ዲሊት ቱዴይ የሚለው ነው። ዲሊት ቱዴይ የሚለው የመጀመሪያው ምንድነው? ዛሬ ጉግል ላይ ሰርች ያደረኳቸው ነገሮች ሁሉም ደልተው ነው። ዛሬ ላይ ሰርች ያደረጋችሁ ነገሮች እንዲደልት ከፈለጋችሁ ዲሊት ቱዴይ ነው የምትሉት። ሁለተኛው ደግሞ ዲሊት ከስተም ሬንጅ ነው። ዲሊት ከስተም ሬንጅ የሚለው ደግሞ እናንተ ጉግል ላይ ሰርች ያደረጋችሁበትን ቀን ታውቁታላችሁ። ለምሳሌ አሁን ጃንዋሪ 1 ላይ ሰርች ያደረኩት ነገር ቢኖርና እሱ እንዲደልት ከፈለኩኝ አሁን ዲሊት ከስተም ሬንጅ ላይ ትገቡና ቀኑን ትሰጡታላችሁ። ጃንዋሪ 1 2025 ብላችሁ ትሰጡት ሂዶ ጃንዋሪ 1 ላይ ሰርች ያደረጋችሁት ነገር አምጥቶ ይደልትላችኋል ማለት ነው። ሶስተኛው ደግሞ ዲሊት ኦል ታይም የሚለው ነው። ዲሊት ኦል ታይም ማለት ደግሞ እስካሁን ጉግል ላይ ሰርች ያደረጋችሁትን ነገር በአጠቃላይ እንዲደልትላችሁ ከፈለጋችሁ ዲሊት ኦል ታይም ብሎ ትነካላችሁ። እሱን ከነካችሁ በቃ ሰርች ያደረጋችሁት እንዳለ ይደልተዋል ማለት ነው። ስለዚህ ምንም ሰርች ያደረጋችሁት ነገር አይኖርም ማለት ነው። እኔ አሁን ላይ የምፈለኩት ዲሊት ቱዴይ የሚለው ቢሆን ዛሬ ሰርች ያደረኳቸው ነገር ቢሆን ያው እንደምትመለከቱት ዛሬ ሰርች ያደረኳቸው ነገሮች ሙሉ ተደልተዋል ማለት ነው። ስለዚህ አሁን አንድ ሰው ስልኬን ተቀብሎ ዛሬ ሰርች ያደረኳቸው ነገሮች ገብቶ ላይ ቢሞክር አያሳየውም። ምክንያቱም ዛሬ ሰርች ያደረኳቸው ነገሮች ሙሉ ለሙሉ ስለተደለቱ ማለት ነው። እናም ቪዲዮን ከወደዳችሁት ላይክ አድርጉ። እናም ይሄ አዲስ የከፈትኩት የዩቲዩብ ቻናል ነው እና ብዙዎቻችሁ ለዚህ ዩቲዩብ ቻናል አዲስ ስለምትሆኑ ቻናሉን ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።